ምንዋን የሳመው ባሌ ከሚስት ጋር ቺት አድርጎብኛል ስለዚህ እኔም ተመሳሳይ ነገር ማድረግ ፈልጋለሁ ትለዋለች ማለት ነው ከዛ በኋላ ኦኬ ይላታል የኔ ደግ ሴት ሱሪ ወለቀ በጣም ትልልቅ ዳለ ያላቸው ሴቶች ቆንጆ አሪፍ ቁመና ያላቸው ሴቶች ትዳር ውስጥ የመቆየት እድላቸው በጣም አነስተኛ ነው ብዬ ሰርቼ ነበር በጣም ትክክል ነኝ ብዬ አስባለሁ በተኛችሁበት በእንደዚህ አይነት ልክ የምትንከባከባችሁ ሚስት ፈጣሪ ይስጣችሁ ዋትስአፕ ማይ ፋሚሊ እንደናችሁልኝ ሁሉ ሰላም ነው ወይ ደህና ናችሁልኝ እኔ ያለሁላችሁ ክብሩ ይስፋ ለአባታችን ለእግዚአብሔር እንግዲህ ዛሬ በብዙዎቻችሁ ጥያቄ መሰረት ለመጀመሪያ ጊዜ እናንተን ተስፋ አድርጌ ይሄው ዩቲዩብ ጀምሬያለሁ ዩቲዩብ የጀመርኩት ነቱን ለመናገር 100% ከእግዚአብሔር በታች እናንተን ተስፋ አድርጌ ነው እንደማታሳፍሩኝ በጣም ባለሙሉ ተስፋ ነኝ ስለዚህ የባካችሁ ሁላችሁም እየገባችሁ ኤዲት ቪዲዮ ስታዩት ላይክ አድርጋችሁ በመጀመር እንደዚሁም ደግሞ ሰብስክራይብ በማድረግ እንደምታበረታቱኝ በጣም ተስፋ አደርጋለሁ ወዳችኋለሁ በነገራችን ላይ እንደሚወዳችሁ በጣም ብዙ ጊዜ ነግሬያችኋለሁ አይደለ ይኸውላችሁ ሰብስክራይብ ስታደርጉልኝ እናንተ ምንም አይቆጥርባችሁም እኔ ግን ይቆጥርልኛል ማለት ነው በጣም ያስፈልገኛል የእናንተ ሰብስክራይብ እና ላይክ እንደዛውም ደግሞ እስከመጨረሻ ቢታዩት በጣም ያግዘኛል ዛሬ ለመጀመሪያ ጊዜ የሚሰራላችሁ ቪዲዮ ሪአክሽን ቪዲዮ ነው በጣም የሚያዝናኑ ቪዲዮችን አብሬ ሪአክት እናደርጋለን እናወራበታለን ልክ ነው አይደለም እንባባላለን እዚህ ጋር ትችት አይቻልም ሰው መተቸት አይቻልም ይቻላል የማይቻል ነገር የለም እንግዲህ አብዲ ቦስ ሪአክሽን በነገራችን ላይ በእናንተ ፍቅር ነው ስፖንሰር የተደረገውና በእናንተ በሚሰጡኝ ፍቅር ብቻ ነው ከዚህ በኋላ የምሰራው ወደፊትም የምሰራው አብረን የምንሰራው ማለት ነው በነገራችን ላይ እቺ ስፖንሰር የፍቅር ስፖንሰር ምናምን የምትሏ የኔ አይደለችም በዚሁ ልንገራችሁ ብዬ ነው የወቾ ጉድ ፋሚሊ ነው እሱ የኔ አይደለም በጣም ነው የሚወዳችሁ ወቾ ጉዶች ሶችን ቀልብ ተጠቀምባት ይደብራችኋል ብዬ አላስብም ስለሚወዳችሁና ደግሞ በጣም የእናንተ አድናቂ ስለሆንኩኝ ነው ነቤኪ ቴንክ ዩ ሶ ማች ሶ ጋይስ ይሄን ቪዲዮ ማየት እንደጀመራችሁ ሰብስክራይብ አድርጋችሁ ጀምሩ ከዛ ላይክ አድርጉልኝ እስከመጨረሻ ይሁንልኝ ኦኬ እስከመጨረሻ ስታዩልኝ ለኔ በጣም ይጠቅመኛል ብያችኋለሁ እናንተ ምንም አይጎዳችሁም ግን ጋይስ ይሄን ቪዲዮ ሲሰራ ጄጅ እንዳታረጉኝ ምክንያቱም እኔን የሚያዝናናኝ ቪዲዮችን ነው እኔ በብዛት የማቀርብላችሁ ማለት ነውና እኔን ያዝናናኛል ብዬ የማስባቸውን ቪዲዮዎች ለእናንተ አመጣላችኋለሁ ሶ እኔን ካዝናናኝ እናንተን የማያዝናናችሁበት ምንም ምክንያት አይኖርም ብዬ አስባለሁ ደግሞ ለመዝናናት ምክንያት አይፈልግም ስለዚህ ወደ መጀመሪያ ቪዲዮአችን እንሄዳለን በመጀመሪያ ቪዲዮአችን ቀጥታ ወደ ህንድ ነው የምንሄደው ማለት ነው ይሄ የምታዩት እንግዲህ የነሱ ባህል ነው የህንዶች ማለት ነውና ኦኬ ይሄ ሙሽራ ነው በነገራችን ላይ ይሄ ጣዖት የሚመስለው ሰውዬ ማለት ነው ኦኬ ምንዋን የሳመው ጋይስ ኮሜንት ላይ እኔ ምንም ነገር አልችልም ኮሜንት ላይ ያሳውቁኝ ምንዋን የሳመው እሺ አረ ሱካካ ነው እዚሁ ጋር አቁሙልኝ አይቻልም እንደዚህ አይነት ቪዲዮ እስከመጨረሻ ማየት በጣም ነው ወደቱን ለመናገር እኔ ራሴ እስከመጨረሻ አልጨረስኩም ሰው እናንተም እስከመጨረሻ እንድታዩት አልጋብዛችሁም ማለት ነው ምክንያቱም አስባችሁታ ጡቷን ነው የሳመው ጡቷን ማሳሙ ሳያንስ ደግሞ የሱንም የታችኛውን ክፍል እየከፈቱለት ነበር ዚፑን በነገራችን ላይ ምን እንደሚያደርጉ መጨረሻ ላይ ምን እንዳደረገው አላውቅም እኔ እስከመጨረሻ አላየሁትም ኖርማሊ ምክንያቱም እነሱም ቪዲዮን እስከመጨረሻ አላሳዩትም ምክንያቱም እውነቱን ለመናገር ይሄ እንደዚህ የነሱ አካባቢ ኖርማል ሊሆን ይችላልና ሶ ይሄ ነው የመጀመሪያ ቪዲዮ ነው እስቲ ድጋሜ ነው በጣም ገርሞኛል እቺኛው ፓርት ማለት ነው ጥሩ ነው እኮ እስከዚህ አሁን ጥሩ መጥተዋል በጣም አሪፍ ገጀራም ይዟል ሰውዬው ኦኬ ሚዜዎች ናቸው አሁን ይሄ ምን እንደሚባል እኔ አላውቅም ማለት በሚዜዎቹ ፊት ነው የሚስቱን ሙሽሪት ናት በነገራችን ላይ የሱ ሚስት ናት
እቺ ጡቷን የሳማት ማለት ነውና ኦ ማይ ጋድ ይከፍቱታል ማለት እኔ አሁን የታችኛው ክፍል በክፈት ለምን አስፈለገ? ይሄ ሁሉ በተሰበሰበበት ቦታ ማለት ነው። ዲፍረቱስ ከየት መጣላቸው? እንደዚህ አይነት ባህሎች በነገራችን ላይ ባህላችን ነው ምናምን ብሎ ነው ለዓለም የሚያስተዋውቁትና እንደዚህ አይነት ነገሮች ለኔ አጉል ዲፍረት የሚመስሉኛል። እውነቱን ለመናገር የማልወደው የማልቀበለው ነገር ነው። ግን ምንም ማድረግ አይቻልም። አሪፍ ነው። እኛ ተዝናንተንበታል ጋይስ። ስለዚህ ይሄን መስላል የመጀመሪያ ቪዲዮአችን ጋይስ። እያያችሁኝ ያላችሁ ሰዎች ሁላችሁም የኔን ቪዲዮ ሰብስክራይብ ማድረግ እንዳይረሳ። ስለዚህ አሁን ደግሞ በሁለተኛ ቪዲዮአችን የሳክስ ንጉስ የሆነው ዶቭ መባል ልጅ እኔ ምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላማ ወገብሽ መቼ። ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። ኳታስ ደንግጠኛ እንዲ ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣው ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች። አባቴ በገጀራ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪም ባይዜ ባሏ ባለበት ቦታ ነው ጋይስ እንደዚህ የሚያወራው ሰው። ይሄ አጠገቧ ያለው ባሏ። እኔም ሱፍ ማሰፋት ፈልጋለሁ። ችግር የለውም ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንደምታውቁ። አይ የኔ አንተን ካዩ ይበቃል። አንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከጂ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ በተአምር እንደዚህ አይቀምስ የለም እዚህ ምድር ላይ ቀሚስ ማለት ነው። በመርፌ ባልሰፋ በጣም ነበር ደስ የሚለኝ። እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው ምን ላድርግ ብለሽ ነው? እኔ ይገርምሻል። በዚህ ሜትር አሁን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺን ነቅቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል። 09 መቀስ የመጣበት ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። እሪኩ ባሏ አጠገቧ እያለ ነው በነገራችን ላይ ጋይስ ስልኳን እየሰጠችው ያለችው ማለት ነውና አስቡት። ማለት ባሏ ሄነ ኖርማሊ ይሄ ኮንቴንት ነው። ይሄ በእውነተኛ ዓለም አለ ማለት ሳይሆን ኮንቴንት ነው። ግን ባሏ ባለበት አሁን እንደዚህ አይነት ነገር ቢያጋጥማችሁ ምንድነው የምታረጉት? ባሎች ማለት ነውና የምር እንደዚህ አይነት ባሎች አሉ። እንደዚህ አይነት ምንም የማይገባቸው ማለት ነው። ዳሌ ምናምን ወገብ ምናምን ተብሎ የዳሌ ወገብ የዳሌ ቁጥር የወገብ ቁጥር ምናምን ተብሎ እንደዚህ አይገባውም ብላችሁ ታስባላችሁ? እኔ ገርሞኛል። በነገራችን ላይ ጋይስ ከተንተባተብኩባችሁ በጣም ይቅርታ አድርጉልኝ። ምክንያቱም አማርኛ ሁለተኛ ቋንቋዬ ነው። ሲቀጥል ደግሞ ይሄ ቪዲዮ የመጀመሪያ ስለሆነ ትንሽ የመፍራቱም የመደንገጡም ነገር አለ። እንደዛ ነው። እንደምታበረታቱኝ ምንም ጥያቄ የለውም። ካለመሞከር ወደፊት ከመሄድ ደግሞ የሚያስቆመን ምንም ነገር የለም። ስለዚህ እንቀጥላለን ማለት ነው። እንዳልኳችሁ ሰብስክራይብ ማድረግ እንዳይረሳ አደራችሁን ማለት ነው። ጋይስ ቀጥለናል እንግዲህ ሪያክት ማድረጋችን አሁንም እንቀጥላለን። በጣም የሚያስቁ የሚያዝናኑ ቪዲዮዎች እኔ ጋር አሉ። እናንተንም እንደሚያዝናኗችሁ በጣም ተስፋ አረጋለሁ። እሺ አሁን ደግሞ የሆነ ቪዲዮ ጋብዛችኋለሁ። በጣም ፈኒ ነው። በጣም ነው የሚያስቀው። በጣም አስቆኛል። በጣም አዝናንቶኛል። ተመልከቱ። ይሄ እድለኛ ሰውዬ Hey. Hi, neighbor. I just found out that your wife and my husband are sleeping together. So what you trying to do? The same thing. Let's go. The same thing. Okay. Oh my God. Juan Manuel, 10 out of 10. Juan Manuel. Who's Juan the Manuel one? is 3 doors down. My name is Steve. Shit. I also don't even have a wife. በጣም ገርም ነው ጋይስ። በነገራችን ላይ የሷ ባል ማለት ነውና ከሌላ ሴት ጋር ከሌላ ከጎረቤቷ ሴት ጋር ቺት አርጎባታል ማለት ነው። ከዛ የዚህ ሰውዬ ሚስት የባሏ ውሽማ መስሏት ትመጣለች ማለት ነው። ባሌ ከሚስት ጋር ቺት አርጎብኛል፣ ስለዚህ እኔም ተመሳሳይ ነገር ማድረግ ፈልጋለሁ ትለዋለች ማለት ነው። ከዛ በኋላ ኦኬ ይላታል ሰውዬው። ምክንያቱም ኦኬ እሺ ኦኬ ነይ ግቢ
ይላትና ትገባለች። የሚያረጉትን ካደረጉ በኋላ ነው እንግዲህ እሱ አማኑኤል አለመሆኑን የሚነግራት ማለት ክፉ ሰው ነው ማለት ክፉ ሰው ነው። እንደዚህ አይደረግም። ኤኒዌይስ ጆይ አድርጎበታል ጋይስ። እንዴት ነው እናንተን እያዝናናችሁ? በነገራችን ላይ ጋይስ ኮሜንት ጻፉልኝ። ኔክስት ላይ ማስተካከል ያለብኝ ነገር ምናምን ካለ ምን ማድረግ እንዳለብኝ፣ እንዴት መስራት እንዳለብኝ፣ እንዴት ብሰራ ሞር እንደሚያዝናናችሁ አስተያየት ኮሜንታችሁን ፈልጋለሁ። ሁሌ ከጎኔ እንደማጠፉ ባለሙሉ ተስፋ ነኝ። ወዳችኋለሁ። እንቀጥላለን። ኦኬ ጂም ቤት እንሂድ ጋይስ። ጂም ቤት እንግዲህ በጣም ብዙ ጊዜ የሚፈጠሩ ነገሮች አሉ። ያው ሁላችንም እንደምናውቀው ጂም ቤት በጣም ብዙ ነገር ይፈጠራልና በተለይ በሴቶች በኩል ያለው በጣም ፈኒ የሆነ ነገር ነው ብዙ ጊዜ ያለውና ተመልከቱ ይሄን ቪዲዮ በደንብ ተመልከቱት። ከእንደዚህ አይነት ሰው ደግሞ እግዚአብሔር ይጠብቃችሁ። ከእንደዚህ አይነት ክፉ ባለጌ ሰው ማለት ነው። ይሄ ከግድያ የማይተናነስ ቪዲዮ ነው ማሳያችሁ። ግደለው አናቱ ነበር ማለት ሰውዬ ጀዝባ። ማን አግዘኛለሁ? አግዘኝ ብለውታል። ማን አግዘኝ ብለውት ነው? እንደዚህ አይነት ቀሽቃሻ ሰው በጣም ነው የምጠላው። በነገራችን ላይ በእውነት በጣም ነው የሚያስጠላው። ምን አገባውን? ምንድነው? ምን አግብቶት ነው? እሱ ማን ነው? ነፍስ አድኝ ነው? ምንድነው እሱ? እንዲህ አረ በስመ አብ ባለጌ ነው። እግዚአብሔር እንደዚህ አይነት ሰው ፈጣሪ ይቅር አይለው። አሁን ነፍሱን አዳኔ ሳይሆን ነፍሱን አጠፋ ነው። ከግድያ እኮ የማይተናነስ ነገር ነው አይደለም እንዴ? ፈጣሪ ከእንደዚህ አይነት ውርደት ደግሞ ይጠብቃችሁ። በጣም ነው የሚያሳዝነው ይሄ ልጅ፣ በጣም ነው ያሳዝነኝ። እግዚአብሔር እንደምላችሁ እስቲ መልከቱት። ሱሪ ወለቀ። ምን ብሎ ቢቢሲ ኧረ በመድኃኒዓለም ኧረ እንደው እንደዚህ አይነት ኮንቴንት የሚሰሩ ሰዎች ግን በጣም ነው የምታሳዝኑኝ። እግዚአብሔር በነገራችን ላይ ጋይስ ይሄ እውነተኛ ነገር ነው ታውቃላችሁ አይደለ? ምንም አድርጋችሁ አሁን እቺ ሴትዮ ይሄ ልጅ ምንም አድርጎ ሊያስረዳት አይችልም። ምንም አይደለም ሊላትም አይችልም። እሷም ትክክል ናት፣ እሱም ትክክል ነው። ገብቷችኋል? ሁሉንም ነገር ባለበት አምኖ መቀበል ብቻ ነው ያለበት፣ ወይ ደግሞ ከዛ በኋላ ያችን ሴትዮ አለማግኘት። ገብቷችኋል? እሷ ያለችበት አካባቢ አለመድረስ። በቃ መፍትሄው ይሄ ብቻ ነው። ማስረዳት ምንም እንትን ማለት አይችልም። ገብቷችኋል? ከእንደዚህ አይነት ውርደት ፈጣሪ ይጠብቃችሁ። የምር በጣም ነው ያሳዘነኝ። አሁንም በጣም ደስ የሚል ቪዲዮ የሚያዝናና ቪዲዮ ነው ማሳያችሁ። እኔን ያዝናናኝ ማለት ነው። በነገራችን ላይ እኔ እንደዚህ ከዚህ በኋላ መጥቼ የምሰራላችሁ ቪዲዮዎች እኔን የሚያዝናኑኝ እኔን የሚያስቁኝ ቪዲዮዎች ናቸው። ኦኬ ሶ እንደዛ እንድትረዱኝ ይፈልጋሉ ማለት ነው ስላለን ወድነዋል። የምር እኔ ተመችቶኛል። እኔ በበኩሌ ተመችቶኛል። እንደዚህ አይነት ነገር ማየት በጣም ደስ ይላል። አሁን እንደዚህ አይነት ነገር ሀገራችን ውስጥ ቢፈጠር አስባችኋል ጋይስ? እኔ የመጀመሪያ የሰርጉ ታዳሚ የሚሆነው የሚመስለኝ 4 ኪሎ ነው። ገብቷል? ልጁ በጣም ይመቻል። እንደዚህ አይነት ነገር በጣም ደስ ይለዋልና ኖርማሊ 4 ኪሎ በጣም የሚወደው ልጅ ነው። እንደዚህ አይነት ቪዲዮ ሲሰራ በጣም ያዝናናኛል ብዙ ጊዜ ማለት ነውና ያለ ምንም ሪአክሽን ቪዲዮ የራሱን ቪዲዮ ኮንቴንት የራሱን ኮንቴንት ሰራ በጣም የሚመቸኝ ልጅ ነው። በጣም ወደው ማደንቀው ልጅ ነው። ወድጄ ፎሎ ከማረጋቸው ሰዎች ውስጥ 4 ኪሎ አንዱ ነው።
ተመችቶናል። እንደዚህ ቪዲዮ አብዛልን አምጣልን። እኛም ደግሞ እዚህ ጋር ያመጣን ለፋሚሊያችን ሪያክት እናደርጋለን ማለት ነው። ወዳችኋለሁ ጋይስ። ቀጥለናል። እቺን ቆንጆ ልጅ ተመልከቷት። በጣም ቆንጆ ናት። በእውነት ሲታያት በጣም ጨዋ ምንም የማታውቅ ልጅ ነው የምትመስለውና በቃ አንደኛ እኔ ከምወዳቸው አይነት ከለሮች ውስጥ አሁን ይሄ አንዱ ነው። እኔ በጣም ይመቸኛል እንደዚህ አይነት ከለር ማለት ነው። የፀጉሯ አሰራር ይሄ ስታይሏ በቃ ጸዴ እኔ ደስ የሚለኝ ሞር የሚስበኝ ነገር አላት እቺ ልጅ ማለት ነው። ደግሞ እውነት አለኝ። እውነት ተመልከቱት። አንደኛ ምንድነው? ገና አድንቄሽ ሳልጨርስ በነገራችን ላይ ጋይስ ይቅርታ አድርጉልኝና እንደዚህ አይነት ቪዲዮ ሲሰራላችሁ በጣም ይቅርታ አድርጉልኝ። በእውነት እዚህ ጋር ግን አንድ ነገር ማለት ፈልጋለሁ። ይኸውልኝ ስሙኝ፣ ቆንጆ ሴት ማግባት ይኸውላችሁ እዚህ ጋር ስሙኝ ማለት ነው። ከዚህ በፊት ቲክቶክ ላይ አንድ ቪዲዮ ሰርቼ ነበር። በጣም ትልልቅ ዳሌ ያላቸው ሴቶች፣ ቆንጆ አሪፍ ቁመና ያላቸው ሴቶች ትዳር ውስጥ የመቆየት እድላቸው በጣም አነስተኛ ነው ብዬ ሰርቼ ነበር። በጣም ትክክል ነኝ ብዬ አስባለሁ። ምክንያቱም ብዙዎቻችን እንደምናውቀው ብዙ ጊዜ ፍቺ የሚበዛው ቆንጆ ሴቶች ያገቡ ሰዎች ናቸው ሚስቶቻቸውን ቶሎ የሚፈቱት። ምክንያቱም አይግባቡም ቤት ውስጥ። ለመሰላችሁ ቆንጆ ሴቶች ኦር ደግሞ እንደዚህ ዳሌ ያላቸው ቶሎ ሰውን የመሳብ አቅም ያላቸው ሴቶች ማለት ነውና ብዙ ጊዜ አይታችሁ ከሆነ በጣም ተፈላጊ ናቸው። በጣም በብዙ ሰዎች በባለ ሀብቶች ምናምን ነው የሚፈልጉት። ባሎቻቸው ደግሞ እነሱ የሚፈልጉት አይነት እንትን ሊሰጧቸው አይችሉም ይሆናል ማለት ነውና ብዙ ጊዜ ፍቺ ይበዛል። ምን ሊላችሁ ነው? ቆንጆ ሴት አታግቡ ማለት አልችልም፣ ኖርማሊ ማለት ነው። ቆንጆ ሴት ማግባት የማይመኝ ሰው የለም። ግን ቆንጆ ሴት ከማግባት በኋላ ያለው ነገር ደግሞ በጣም ያስፈራል። ገብቷችኋል? ለሽንት እንኳን የማታምኑት ሚስታችሁ ነው የምትሆነው ልጅቷ ማለት ነውና እኔ አልመክራችሁም፣ እውነቱን ለመናገር አልመክራችሁም ቆንጆ ሴት እንድታገቡ ማለት ነው። እኔ ግን ቆንጆ ሴት ካልሆነች አላገባም። ለምሳሌ አሁን ልጅቷ ያላት አይነት ትልቅ ዳሌ ምናምን ከሌላት አላገባም ብዬ ብነግራችሁ እንዳታምኑኝ እሺ። ወዳቸዋለሁ። እኔ ተመችቶኛል። ልጅቷ ቆንጆ ነች። መጨረሻ ላይ የማይሆን ነገር አሳየችን። ምን እንድንማርበት ቪዲዮ እንደሰራችልን አላውቅም። እንግዲህ ሰሞኑን ጋይስ እንደምታውቁት አርሴናል ዋንጫ በልቷል። ዋንጫ መብላቱ ደግሞ በዓለም ደረጃ በጣም እንደዚህ ተከብሮ በማያውቅ ሴሌብሬሽን ላይ ነው የአርሰናል ደጋፊዎች ያሉትና እኔም ደግሞ የአርሰናል ደጋፊ እንደመሆኔ በጣም ደስተኛ ነኝ። ሰሞኑን በነገራችን ላይ ዩቲዩብ እንዲጀምር ሞቲቬት ካደረጉኝ ውስጥ ራሱ አንዱ አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን መብላቱን ተከትሎ ነው። በእውነቴን ነው የምላችሁ፣ በጣም ደስ ብሎኝ ነው ይሄንን ዩቲዩብ የጀመርኩት ማለት ነውና እዚህ ጋር ግን አሁን የሆነ ሰውዬ ከሃይማኖት ጋር እያገናኘ ነው ይመስለኛል። ይሄ አለባበስ ይመስለኛል የእስልምና ተከታዮች አለባበስ ነው በብዛት ማለት ነውና እንዴት ነው ይደገፋል? ነው ሰውዬው በጣም ሪል ደጋፊ ስትሆን ነው እንደዚህ የምታረገው። በጣም ሪል ደጋፊ ስትሆን በቃ እንደዚህ ታረጋለህ። ማሊያውን ካልወደድከው እንደፈለግከው በምትፈልገው መንኩ ታሰራና እንደዚህ ለብሰህ ከተማ ውስጥ ሼኪ ተመችቶናል። በጣም ጸዴ ነገር ነው። ወደነዋል፣ አጨብጭበናል። ምን ይመስላችኋል ግን? የሆነ የሚያነካካ ነገር አለው ከሃይማኖት ጋር የሚያገናኝ ነገር አለው እንደዚህ አይነት ቪዲዮ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወዳችኋለሁ። ፈጣሪ እንደዚህ አይነት ሚስት ይስጣችሁ። ፈጣሪ እንደዚህ አይነት ሚስት ይስጣችሁ። ደግሞዋለሁ፣ ፈጣሪ እንደዚህ አይነት ሚስት ይስጣችሁ። በተኛችሁበት በእንደዚህ አይነት ልክ የምትንከባከባችሁ ሚስት ፈጣሪ ይስጣችሁ። ተመልከቱ። Милый, просыпайся. Завтрак в постель. Ничего себе, как неожиданно.
በላት አይደረግም። በነገራችን ላይ በጣም ይቅርታ አድርጉልኝ፣ እግዚአብሔር በጣም ይቅርታ አድርጉልኝ። እንደዚህ አይነት ቪዲዮ መስራት አልነበረብኝም፣ ግን ሰርቼዋለሁ። ምንም ማድረግ አይቻልም። ምን ማድረግ እንዳለብኝ አላውቅም። ልክ አይደለም፣ በእውነት ልክ አይደለም። በዚህ አጋጣሚ እንደዚህ አይነት ቪዲዮ በመስራቴ በጣም ይቅርታ አድርጉልኝ። ያው እኔ አበሻ ስለሆንኩኝ አፍሬያለሁ። ተመልከቱ ጋይስ፣ እኔ የህንድ ሀገር ይሄ ባህል በጣም ስለተመቸኝ ደጋገምኩት ዛሬ። በቃ ተመችቶኛል። ምንም ማድረግ አይቻልም። ቤቱ የራሴ ቤት ነው። ምንም ማድረግ አይቻልም። 10 ይሰራለሁ ገና ማለት ነው። 10 ይሰራዋለሁ። ተመልከቱ። इस रस्म में दूल्हा अपनी माँ का दूध पीकर ही घोड़ी पे चढ़ता है, जिसे दूध पिलाई या लोकल लैंग्वेज में आंचल पीना कहते हैं। और इसी परंपरा को राजस्थान की बिश्नोई कम्युनिटी आज भी निभा रही है। मान्यता है कि ये परंपरा बेटे को उसकी माँ की अहमियत की याद दिलाती है और ये उसके बचपन का अंत होता है, जिसके बाद ही वो अपनी मैरिड लाइफ स्टार्ट करता है। ደግሞ አባት እናቷ ባሉበት ነው፣ የሱም አባት እናት ባሉበት ቦታ ነው። በነገራችን ላይ እንደዚህ ጡቷን የሚስመው ማለት ነው። በነገራችን ላይ በጣም ዊርድ የሆነ ነገር ነው፣ እውነቱን ለመናገር በእውነቱ በጣም ዊርድ ነው። በጣም የማይደገፍ ከማይደገፉ ባሎች ውስጥ ይሄ አንዱ ነው ብዬ አስባለሁ። ምክንያቱም እንደዚህ የሆነ በቃ በአደባባይ የማታረጋቸው ነገሮች አሉ። በቃ እንደዚህ አይነት ነገር በአደባባይ ማድረግ በጣም ኖር ነው ማለት እኔ እንደኔ ማለት ነው። እኔ የማልደግፈው ሀሳብ ነው፣ ግን ጀስት እንድታዩት ነው። ገብቷቸዋል። አሁን እንደዚህ አይነት ቪዲዮ ያዝናናኛል፣ ኖርማል ኢንጆይ ያደርግበታለሁ፣ ግን ምንም የምትማሩበት ነገር የለም። እውነቱን ለመናገር የምትማሩበት ቪዲዮ አይደለም፣ አስተማሪ ቪዲዮ አይደለም ይሄ ቪዲዮ ማለት ነውና እንደዛ ብቻ ኤሪዌይስ ይመቻቸው። ባይመቸንም እነሱን ከተመቻቸው ዋናው የራሳቸው የሆነ ባህል ስለሆነ ይመቻቸው። በሚፈልጉት መንገድ ባህላቸውን እያስተዋወቁት ነው ያሉት። አሁን ይሄንን ቪዲዮ የዓለም አቀፍ ሚዲያዎች በጣም ተቀባብለውታል፣ በጣም ዘግቦታል፣ ሰርቶበታል። ብዙ ሪያክሽን ቪዲዮዎች ተሰርቶበታል ምናምንና ሰው ሀገራቸውን እያስተዋወቁ ነው ማለት ዞሮ ዞሮ በጣም ብዙ ሰው እንደዚህ አይነት ቪዲዮ ሲያይ ወደ ህንድ ለመሄድ ይሳባል። ገብቷቸዋል። ሲሄድ ደግሞ ሀገራቸው ውስጥ ያለው እንደዚህ አይነት ባህሎችም አሉ። ሌሎች በጣም ደስ የሚሉ ባህሎች አሉ ህንድ ሀገር ውስጥና እንደዚህ አይነት ነገር አስቀድማችሁ ሶሻል ሚዲያ ላይ ስትለቁ ወይም ማህበራዊ ሚዲያ ላይ ስታጋሩት አትራክት ይፈጥራል። ወደ ሀገራቸው ሰው እንዲመጣ የዓለም አቀፍ ቱሪስቶች ሚዲያዎች ምናምን ወደ ሀገራቸው እንዲሳቡ ከሚያደርጉ ነገሮች ውስጥ አሁን እንደዚህ አይነት ቪዲዮዎች በጣም አሪፍ ናቸው። በጣም ቫይራል የሚሆኑ ቪዲዮዎች ማለት ነው። እንደዛ ነው። እኔም ለዛ ነው እንደዚህ አይነት ቪዲዮዎች እየመረጥኩ እየሰራው ያለሁት ማለት ቪው እንዲያገኝልኝና በቃ ሰው ሰብስክራይብ እንዲያደርገኝ። ሜቢ ነገ እኮ አይታወቅም የኔን ኮንቴንት ሊቀይር ይችላል። አልቀይርም። በርግጥ ሪያክሽን ቪዲዮ ነው የምሰራው በብዛት ቭሎግ ምናምን እሰራላችኋለሁ። ግን እንደዚህ አይነት ቪዲዮ እየሰራሁላችሁ ያሉት ብዙ ሰው እንዲመለከትልኝና ሰብስክራይብ እንዲያደርገኝ በቃ ተዝናንተውበት ማለት ነው። ወዶት ሰብስክራይብ እንዲያደርገኝ። በነገራችን ላይ በዚህ አጋጣሚ 12 ሰዎች አሁን በዚህ ሰዓት ቪዲዮን ፖስት እስከማረግ ሰዓት 12 ሰው ሰብስክራይብ ያደርጉኛል ማለት በጣም ወዳችኋለሁ። እነዚህ 12 ሰዎች ማለት ነው። ወዳችሁኝ አምናችሁኝ ታዝናናናለ ያንተ ቪዲዮ አስተማሪ ነው አዝናኝ ነው ብላችሁ ሰብስክራይብ ስላደረጋችሁኝ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ፈጣሪ ይስጥልኝ። በእውነት ወዳችኋለሁ። ተባረኩልኝ። በነገራችን ላይ ጋይስ ይሄ የመጨረሻ ቪዲዮ አይደለም፣ የመጀመሪያ ቪዲዮ ነው። በጣም ነው የምወዳችሁ፣ በጣም ነው የምተማመንባችሁ። ሰብስክራይብ እንደምታረጉኝ እስከመጨረሻ እንዳያችሁኝ በጣም ተስፋ አረጋለሁ። ሰብስክራይብ እንዳረጋችሁኝ ደግሞ በጣም ተስፋ አረጋለሁ። ይሄን ቪዲዮ ፖስት አድርጌ በማግስቱ በጣም የተሻለ ነገር እጠብቃለሁ ከናንተ። እንደምታበረታቱኝ እንደምታግዙኝ ተስፋ አደርጋለሁ። የኔ ቪዲዮ ኳሊቲ ከወረደባችሁ በጣም ይቅርታ አድርጉልኝ። ምክንያቱም በጣም በትንሽ ስልክ ነው እየቀረጽኩኝ ያለሁት፣ ለዛ ነው ቪዲዮ ኳሊቲ የወረደባችሁ። ወዳችኋለሁ። በተረፈ ተንተባተብኩኝ እኮ ሰብስክራይብ አድርጉኝ ለማለት ፈልጌ በጣም አበዛው መሰለኝ። ላይክ ብያለሁ፣ ላይክ አላልኩም። ላይክ አድርጉልኝ እሺ። ከዛ ኮሜንት ጻፉልኝ። ይሄ ቪዲዮ ቫይራል፣ በነገራችን ላይ ኮሜንት መጻፍ በጣም አሪፍ ነገር እሺ፣ ቪዲዮ ቫይራል እንዲወጣ ያደርገዋልና ሰብስክራይብ አድርጉኝ። እንደዚህ አይነት ተመሳሳይ ቪዲዮ በብዛት ከዚህ በኋላ ሰራላችኋለሁ። ጋይስ ሐሳብ አስተያየታችሁን በደንብ ፈልጋለሁ። ይሄ ቪዲዮ አዝናንቷችኋል ወይ አላዝናናችሁም የሚለውን በደንብ ሐሳብ አስተያየታችሁን ንገሩኝ። ኮሜንት ላይ በደንብ ጻፉልኝ። ኮሜንት በነገራችን ላይ በጣም አስፈላጊ ነገር ነው። ይሄ ቪዲዮ ቫይራል እንዲወጣ ይረዳኛል። ከእናንተ ብዙ ነገር እጠብቃለሁ። ወዳችኋለሁ።
ተመሳሳይ እንደዚህ አይነት ቪዲዮችን ከዚህ በኋላ ረዘም ያሉ እስከ 30 ደቂቃ የሆኑ ቪዲዮችን እሰራላችኋለሁ። በደንብ የሚያዝናናችሁ ቪዲዮ እኔን ያዝናናኝ ቪዲዮ እያንዳንዷን ነገር አሳድጄ ለእናንተ አደርስላችኋለሁ። ወዳችኋለሁ። ቴንክ ዩ ሶ ማች። ሰላም ሁኑልኝ። ሰብስክራይብ አረክልኝ እንዴ አባቴ? ሰብስክራይብ አረክልኝ? አርገህልኛል ወይ? ሰብስክራይብ አርገህልኛል? በእናትህ አርግልኝ። በእናትህ ሰብስክራይብ አርግልኝ። እሺ ቴንክ ዩ ሶ ማች። እንትንስ ላይክ ኮሜንት ምን እንዳረሳ። ባይ ባይ።